ሰላም ሰላም ውድ የአርሰናል ቤተሰቦች በያላችሁበት ሰላማችሁ ይብዛ እላለሁ። በዚህ የዩቲዩብ ቻናሌ ስለ አርሰናል ታሪካዊ ተጫዋቾች እንዲሁም አሁናዊ ሁናቴዎች እንዳሰሳለን። ለቻናሉ አዲስ የሆናችሁ ኮሜንት፣ ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ወደ ዛሬው ዋና ነጥብ ስንሄድ በመጀመሪያ የምናገኘው ስለ አትሌቲኮ ማድሪዱ ጨዋታ ነው። የአትሌቲኮ ማድሪዱን ጨዋታ ስንመለከት ጨዋታው ከመጀመሩ በፊት በለንደን ማለትም በኤሚሬትስ ትንሽ ቀዝቃዝ ያለ አየርና የዝናብ ሁኔታም ነበረ። ለዚህም አትሌቲኮ ማድሪዶች ሰውነታቸውን የሚያፍታቱበት የሙቅ ሻወር አገልግሎት ይፈልጉ ነበር። እንዳጋጣሚ ሆኖ ግን ሆን ብሎ ይሁን ወይም ደግሞ ባልታወቀ ምክንያት ይሁን ይህ የሙቅ ውሃ ሻወር አይሰራም ነበር። በዚህም ምክንያት አትሌቲኮ ማድሪዶች ለዩኤፋ ኮምፕሌን አቅርበው ነበር። ምንም ኮምፕሌን ዩኤፋ ስለ ኮምፕሌኑ ምንም ያለው ነገር ባይታወቅም ወደ ጨዋታው ስንመለስ ጨዋታው 4 ሰዓት ማክሰኞ ምሽት ነበር በኤሚሬትስ የተካሄደው። የመጀመሪያው 45 ሰዎች ከዛ በፊት እንደገመቱት ሁለቶችም ቡድኖች በጥንቃቄ የሚጫወቱ መሆኑን ያውቃሉ። በዛም መንገድ ነበር የጠበቁት። ነገሮች ግን በሁለተኛው 45 እንደዛው አልቀጠሉም። ማለት ሁለተኛው 45 ላይ 4 ጎሎች ተቆጥረዋል። ለዛም ደግሞ በአንደኛው ቡድን በኩል ነው 4 ጎሎች የተቆጠሩት እና ጨዋታውን እንዳጠቃላይ ስንመለከት አሪፍ የሆነ የማዝናናት ወይም ታክቲካዊ ፕሮብለም የታየበት አይደለም። ሳቢና ደስ የሚል የጨዋታ ዘይቤ እዛው ገብቷል ማለት ይቻላል። በአትሌቲኮ ማድሪድም በኩል ቢሆን የሁለዚሁ አሰልቺውን አትሌቲኮ ማድሪድን አይደለም የተመለከት ነው። አሪፍ ምንም ኦን ታርጌት ያለው ኳስ ባይኖርም አሪፍ የጨዋታ ስታይል ነበረው። አርሰናሎችም ያው እንደሚታወቁት በመከላከሉም በማጥቃቱም በፖሴሽንም የተሻለውን ቡድን ነው እዛው የገቡት ማለት ይቻላል። ይህ ጨዋታ ግን የቀጠለው ጎለስ ሆኖ የቀጠለው ለ57 ደቂቃ ብቻ ነው። ሁለተኛውን 45 በጀመሩ በ12ኛው ደቂቃ ላይ በቅጣት ምት የተገኘውን ኳስ ዲክላን ራይስ ሲያሻግር ልማደኛው ጋብሪኤል ማጋሌሽ በሚታወቅበት የሄዲንግ ኳስ ነበር በኦብላክ መረብ ላይ ያሳረፈው። ከዚህ ጨዋታ በኋላ ነገሮች የነበረውን አይዴንቲቲ የአትሌቲኮ ማድሪድንም የአርሰናልንም አይዴንቲቲ እየቀየሩ የሄዱበት ሁኔታ ተፈጥሯል። ምን ለማለት ተፈልጎ ነው? በጨዋታው ላይ 1 ጎል እንደተቆጠረበት አትሌቲኮ ማድሪድ የራሱን ጎል እድል ፈጥሮ ከአርሰናል ጋር አቻ የሚሆንበትን እንዲሁም ደግሞ ከተቻለ የሚያሸንፍበትን መንገድ ለመፍጠር በሚሯሯጡበት ሰዓት ነበር። ሁለተኛው ኳስ በመልሶ ማጥቃት ከማይልስ ሊዩስ ስኬሊ የተሻገረለትን ኳስ ነበረ ጋብሪኤል ማርቲኔሊ በግሩም ሁኔታ ዳንኤል ቴሪ ኦነሪን የምናስታውስበትን አይነት የጎል አጨራረስ ለአርሰናል ሁለተኛው ለሱ ደግሞ የመጀመሪያውን ኳስ ሊያስቆጥር የቻለው። በነገራችን ላይ ይህ ብራዚላዊ የ24 ዓመት አጥቂ ከቅርብ ጊዜ ወዲህ ቤንች እየሆነም ለአርሰናል አሪፍ የሆኑ እድሎችን እየፈጠረ ማለት ጎሎችን ጥሩ ነጥብ የሚያመጡት ጎሎችን እያስቆጠረ እናየዋለን። ለምሳሌ ከማን ሲቲ ባለቀ ሰዓት ላይ አስቆጥሯል። ከአትሌቲኮ ቢልባኦ ላይ ጎል አስቆጥሯል። ዛሬም እንዲሁ በአትሌቲኮ ማድሪድ ላይ አሪፍ የሚባል የባናና ጎልን አስቆጥሮ አርሰናል ሁለተኛውን ጎል በማስቆጠር በቡድኑ ላይ ኮንፊደንስ ቢልት እንዲያደርግ ያደረገ እንትን ነበር ያካሄደው። ይህ ደግሞ ለአርሰናል አሪፍ እድል ሰጥቶ አሁንም አትሌቲኮ ማድሪድ ወደ መፈራረስ የሄደበት መንገድ ነበር የተመለከትነው። አትሌቲኮ ማድሪድ ከዛ በኋላ ሌላ ጎል
እንዳይገባበት አልተጠነቀቀም ነበር። ይልቅስ እሱ ጎል አስቆጥሮ ምናልባት አርሴናል ላይ ጫና ለመፍጠርና አቻም የሆነበትን መንገድ ሲፈጥር ባንድ ሁለት ቅብብል ኢቬሪቺዜ ለግዙፉ አጥቂ ቪክተር ጊዮሬስ የሰጠውን ኳስ በግሩም ሁኔታ ከተቆጣጠረ በኋላ አንድን ተጫዋች ጂሜኔዝ ይመስለኛል ጂሜኔዝን በሌንጮ አድርጎ ሶስተኛውን ጎል ለአርሴናል ያስቆጠረው ይህ ግዙፉ አጥቂ ለ9 ጨዋታ የጎል ድርቅ መቶት መሆኑ ይታወቃል። እንዲሁም ሌሎች የቀድሞ ተጫዋቾች የራሳቸውን ሐሳብ እውን የኮሬሽ የትክክለኛው የስፖርት ሊዝበኑ ነው ብለው እስከሚጠይቁ ድረስ ለ9 ጨዋታ ያለምንም ጎል የተጓዘበትን እያነሱ በሱ ላይ ጫና ለመፍጠር የሞከሩ ፑንዲቶችም ነበሩ ማለት ይቻላል። ግን ግዙፉ አጥቂ በዚህ አላቆሙም። ከጋብሪኤል ማጋሌሽ በሄዲንግ የተሻገረለትን ኳስ ሁለተኛውን ለሱ አራተኛውን ደግሞ ለአርሴናል ጎል በማስቆጠር አርሴናል በአጠቃላይ ውጤት 4-0 በሆነ ውጤት አትሌቲኮ ማድሪድ በኤሚሬትስ እንዲያሸንፍ የበኩሉን አስተዋጽኦ በማድረግ የጎል ድርቁንም በተመሳሳይ ሰዓት በመቅረፍ በሱ ላይ ተስፋ ያላቸውን አሰልጣኙንም እንዲሁንም የአርሴናል ደጋፊዎችን ያስደሰተ ምሽትን አሳልፏል። በጨዋታው ማን ኦፍ ዘ ማች የሆነ ተጫዋች እሱ ነበርና ከዩኤፋ የማን ኦፍ ዘ ማች ፕራይዝ ወስዷል ማለት ይቻላል። ወደ ሁለተኛው ጉዳያችን ስናልፍ ቀጣይ እሁድ በኤሚሬትስ ስታዲየም ሌላውን የለንደን ከተማ ክለብ ክሪስታል ፓላስን ያስተናግዳል። ልክ 10 ሰዓት ሲል በኢትዮጵያን አቆጣጠር ነው ጨዋታው የሚጀምረውና በነገራችን ላይ ይህ ክሪስታል ፓላስ ለአርሴናል ትልቅ ውለታ ውሎለታል ማለት ይቻላል። ተጫዋች በመሸጥ ብላችሁ እንዳታስቡት። ይህ ብቻ አይደለም። በእርግጥ ኢቬሪቺዜን አሪፍ በሚባል ዋጋ እሱም አግኝቷል። ለአርሴናልም አሪፍ የሆነ ተጫዋችን ሽጦለታል። በእርግጥ አርሴናል ከዛ በፊት እንደ ኒክታ ተጫዋች ሽጦለታልና እሱ ብቻ አይደለም። አርሴናል ጥሩ ውለታ የዋለለት በዘንድሮ ውድድር ሊቨርፑልን በማሸነፍ ነው። ያላቸውን የጎል ብቻ ሳይሆን የነጥብ ልዩነትንም በመቀነስ በአርሴናልና በሊቨርፑል መካከል ያለውን ትልቅ የ5 ነጥብ ዲፈረንስ እንዲቀንስ ያደረገለት ባለውለታ ቡድን ነው ማለት ይቻላል። ይህ ክሪስታል ፓላስ ሐሙስ ዕለት ወደ ቆጵሮስ ማለት በራሱ ሜዳ የቆጵሮስን ቡድን አስተናግዶ 1-0 በሆነ ውጤት ተሸንፏል። ያ ማለት እስከ እሁድ ድረስ የ24 ሰዓት ሳይሆን የ48 ሰዓት የጊዜ ቆይታ ብቻ ነው ያለው ከአርሴናል ጋር በኤሚሬትስ ከሚያደርገው ሰዓት። ስለዚህ የድካም ስሜት እና ወደ ነበሩበት ፖቴንሻል እንዳይመለሱ ያደርጋልና አርሴናልም በሜዳውም በደጋፊውም ፊትም እንዲሁም ደግሞ ብዙ ሰዓቶችን አርፎ ነውና የሚሄደው የሚገጥመው ይህን ቡድን አሪፍ የሆነ የማሸነፍ ስለንቦና በተለያየ ሀሳብ ነው የሚሄዱት። እነዚህ ተሸንፈው እነዚህ ደግሞ አርሴናል አሸንፎ ነው የሚሄደው። ፕላስ በመሃላቸው ደግሞ ብዙ የሰዓት ልዩነት አለ። ሌላውን ናቹራል የሆነ አይዴንቲቲን እንተውና እና ለዚህም ነው ብዙ ተንታኞች አርሴናል በሜዳው ከማድረጉም ብዙ ቀኖችንም ከማረፉ የተነሳ ጨዋታውን በቀላል መንገድ ባይሆንም በሚችለው መጠን አሸንፎ ነጥቡን ወደ 22 ከፍ ያደርጋል ብለው የሚያስቡት። ሶስተኛው ጉዳያችን የምናየው የተጫዋቾችን ጉዳት ነው። እንደሚታወቀው አርሴናል ብዙ ተጫዋቾች ጉዳት አጋጥሟቸዋል። ከነዚህም ውስጥ ለረጅም ጊዜ ከሜዳ ርቆ የነበረው ብራዚላዊ ጋብሪኤል ጄሱስ ወደ ሜዳ እና ወደ ዋናው ቡድን ልምምድ ተመልሷል የሚሉ ዜናዎች እየተነገሩ ይገኛሉ። እሱ ብቻ ሳይሆን ጀርመናዊው ካይ ሃቨርትዝ፣ ኑኔ ማዱኬ፣ ኢኳዶራዊው ካፔ እነዚህ በሙሉ ወደ ልምምድ እንደተመለሱና ለአርሰናል የስኳድ ዲፕስ አሪፍ የሆነ ዜናዎችን እዘው የመጡ ናቸው ማለት ይቻላል። እስካሁን ግን ስለ ካፒቴኑ ማርቲን ኦዲጋርድ እየተነገረ ነገር የለም። የመጨረሻውና የማሳረጊያው ዜናችን ስለ ታናሹ ሜሲት ኦዚል የግራ እግር ታክቲሻን 56 ቁጥር ለባሹ ማክስ ዱማን ነው። ይህ ታዳጊ በአርሰናል ቤት
ስኮላርሺፕ አግኝቷል ማለት ይቻላል። which means ፕሮፌሽናል ኮንትራክትን ለመፈረም አርሴናል አንገብጋቢና አስቸኳይ ጥያቄ እንደጠየቀውና እሱ ደግሞ በአርሴናል ላይ የመቆየት ሀሳብ እንዳለውና እንደሚፈርም በሁለቱም ወገኖች በኩል ሙሉ እምነት አላቸው። ይህም የሆነበት ምክንያት ከሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ ከነ ቼልሲ የናስፈርምህ ጥያቄ ስለመጣ ሳይቀድሙኝ ልቅደም በሚል ሀሳብ ይህን ታዳጊ እንደ ኢቷን ኖዋሬሪ እንደ ሉዊስ ማይስ ስኬሊ እንዲሁም እንደ ታላቃቸው ቡካዮ ሳካ የወደፊቱን አይቀመስ የሆነ አርሰናል ለመገንባት ከሚጠቅማቸው ተጫዋቾች አንዱን እንደሚሆን ባለሙሉ እምነት ስለሆኑ ለማስፈረም ንግግር ላይ መሆናቸውን ነው የተለያዩ የዜና ምንጮች የሚዘግቡት። የዛሬው ጥንክራችን በዚህ ያልቃል። ስላደመጣችሁኝ ከልብ አመሰግናለሁ። ቻናሌን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ እንዳትረሱ እላለሁ። አመሰግናለሁ። መልካም ቀን ይሁንላችሁ።